የዱር ሕይወት ይህ ማውንቴንስ ሚዲያ ኤንድ ኮሙኒኬሽን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። የዱር ሕይወት ሰላም ጤና ይስጥልን። እንደምንሰነበታችሁ። የአየር ንብረት ለውጥ ዛሬ ላይ የዓለማችን ፈተና ሆኗል። የከተሞች ሙቀት ከጊዜ ወደ ጊዜ እየጨመረ ነው። የሙቀት መጨመሩ ደግሞ በከተሞች የውሃ እጥረት እንዲባባስ ከማድረጉም ባለፈ ለሰደድ እሳት መከሰት ምክንያት ይሆናል። ለመሆኑ ስለ አየር ንብረት ለውጥ ምን ያህል እያሰብን ነው? ምን ያህልስ እየተነጋገርን ነው ስንል በአዲስ አበባ ከሚኖሩ ነዋሪዎች ጋር ቆይታ አድርገናል። የዛሬው ፕሮግራማችን በዚህ ላይ ትኩረት ያደርጋል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት የምንጋብዘው የፕሮግራሙ ዋና አዘጋጅ አስቻለው ጌታቸውና አርታኢ አበቤ ታደሰ በጋራ በመሆን ነው። Gubba Ocho garreni Sakate jisa Abang kabani Udaf kopomne Gorat amata ለዓለማችን ፈታኝ ከሆኑት ጉዳዮች አንዱ የአየር ንብረት ለውጥ ነው። በአየር ንብረት ለውጥ ምክንያት ሀገራት ለሰደድ እሳት፣ ለጎርፍ፣ ለአውሎ ነፋስና ተፈጥሯዊ አደጋዎች ተዳርገዋል፣ እየተዳረጉም ነው። በካሊፎርኒያ የተከሰተውና ለቀናት የዘለቀው ሰደድ እሳት ለዚህ ማሳያ ሊሆን ይችላል። እንደ አፍሪካ ባሉ ታዳጊ ሀገራት በአየር ንብረት ለውጥ ምክንያት በሚከሰት ድርቅ በርካታ ዜጎቻቸውን በረሃብ ይነጠቃሉ። ከዚያም በመለስ በከተሞች ከፍተኛ የውሃ ችግር እንዲከሰት ያደርጋል። ስለሆነም የአየር ንብረት ለውጥ ጉዳይ የመንግስታት ብቻ ሳይሆን የሁሉም ዜጋ ጉዳይ መሆን አለበት። የችግሩ ገፈት ቀማሽ ብቻ ሳይሆን የመፍትሄውም አካል ሊሆን ይገባል። ይህ ደግሞ ሊሆን የሚችለው በቂ ግንዛቤና መረጃ ሲኖረው ነው። እኛም የአዲስ አበባ ከተማ ነዋሪዎችን ለማነጋገር ሞክረናል። ለመሆኑ የአዲስ አበባ አየር እርስዎ ልጅ በነበሩበት ወቅትና አሁን ምን ልዩነት አለው ስንል ለአቶ አበበ ጥያቄ አቅርበን ነበር። ቀደም ሲል እኛ ወጣቶች በነበርን ጊዜ አዲስ አበባ ወፍራም ልብስ ለብሰን እንድትሄድ ያስገድዳል፣ ብርድ ነው። አሁን ግን መኪና በዝቷል፣ ካርቦን ሞኖክሳይድ በስፋት ይወጣል፣ በረሃማ ይመስላል። አሁን እንደውም ይሄ ዛፍ ባህር ዛፍ በዝቷል። ከባህር ዛፍ በሻገር ደግሞ ቀደም ሲል የነበሩ ዛፎች እና ቅጠላቅጠሎች ተነስተው አሁን ተቆርጠዋል፣ የሉም። በዚህ ምክንያት አሁን የኢንፍራስትራክቸሩ ማስፋት የአየር ንብረቱን ለውጥ ሊያመጣ ይችላል፣ ለአዲስ አበባ ማለት ነው። አሁን አዲስ አበባ ማድረግ ያለባት ነገር ቢኖር ምንድን ነው? ችግኝ ማፍላት፣ በብዛት መትከል፣ ባህር ዛፍን መቀየር አለበት። እነዚህ ነገሮች ከተስተካከሉ በተሻለ መጠን አየሩ ሊቀዘቅዝ ይችላል። ሌላው ደግሞ ይሄ መኪናዎች የሚያወጡት ካርቦን ሞኖክሳይድ ጋዝ አለ። ያ ጋዝ ተጣርቶ የሚወጣበት መንገድ ቢፈለግና ሙቀት መጠኑን እንዲቀንስ ቢያደርግ እሱ ማስተዋጽኦ አለው። ብዙ ነገሮች ናቸው በዚህ ዙሪያ ያሉ በቤት ውስጥ የሚሰሩባቸው የማብሰያ እቃዎች በሙሉ ጋዝ ፕሮዲውስ ያደርጋሉ። እነዚህ ደግሞ ወደ ላይ እየወጡ አሞኒየም ናይትሬት ክሬት አድርገው የላይኛውንም የአየር ሽፋን ጉዳት ላይ ያስከትላሉ እና ይሄ ቢታሰብበት ጥሩ ነው ብዬ አስባለሁ። እና አሁን የተጀመሩት ጅማሮች ጥሩ ናቸው። አሁን ይሄ አረንጓዴ ሌጋሲ የሚባለው አረንጓዴ አሻራ የሚባለው እሱ ተጠናክሮ መቀጠል አለበት። ህዝቡ በከፍተኛ ደረጃ መሳተፍ አለበት። እዛ ላይ የህልውና ጉዳይ ስለሆነ
ሁሉም አካባቢ ነው። አዲስ አበባ ብቻ ሳይሆን በሀገሪቱ ደረጃ በጣም በከፍተኛ ደረጃ መሳተፍ አለበት እና ይሄ ነው። ይሄ ካለ ቅጠል ካለ ዛፍ ካለ ኦክሲጅን ፕሮዲውስ ይደረጋል፣ ሰውም ያገኛል። ጥሩ ነው። እንደገና አየሩም ዝናብም ስለሚያመጣ አየሩ ቀዝቃዛ ይሆናል። ኮከበ ጽባህ ትምህርት ቤት ጀርባ በፊት እርሻው ወደ ከተማ እየመጣ ነበረ። ደኑ ሰው ደግሞ ወደ ተራራው ላይ እየወጣ ነው ያለውና ደን የሚሆንበት ቦታ ቤት ይሰራበታል፣ ለእርሻ ይውላልና እንዲህ አይነት የማኔጅመንት ችግርም አለና እንዲህ አይነት ችግር ሰው የዕለት ችግሩን ነው የሚያየው። ዛፍ ወይም ደግሞ በደን መሸፈን ያለበት ቦታ ላይም ሰው እየሰፈረ ነው ያለውና ከዚህ አንጻር ህብረተሰቡ ምን አይነት ግንዛቤ ነው ሊኖረው የሚገባው ከዚህ ከአየር ንብረት ለውጡ ጋር ተያይዞ? ይሄ ደንብና ህግ መውጣት አለበት ለማንኛውም ከተማ፣ ለአዲስ አበባም ሆነ ለሌላውም። ባህር ዛፍ ማንሳት ከዛ ሌላ ተጨማሪ ነገር መትከል፣ አትክልት መቁረጥ ክልክል ነው ብሎ መመሪያ ማውጣት ያስፈልጋል እና ህብረተሰቡ ከዚህ ነገር አዌርነስ ወስዶ ተሳታፊ ሆኖ መጠበቅ አለበት። አለበለዚያ በአንድ በኩል ብቻ የሚሰራ ነገር የለም። ህዝቡ መሳተፍ አለበት። ሌላው ከተማ ውስጥ የውሃ ችግር ነው። የውሃ ችግር ደግሞ አንዱ መንስኤው የተፈጥሮ ሀብት መመናመን፣ የከርሰ ምድር ውሃ አለመኖር ነውና ከዚህ አንጻርስ ምንድነው መሰራት ያለበት? ይሄ እኮ ባህር ዛፍ አሁን ራሱ ከርሰ ምድር ውስጥ ያለውን ውሃ መጥቶ ወደ አየር ይለካል። እሱ መነሳት አለበት አንደኛ። ሁለተኛ ደግሞ የአየር ንብረት ለውጥ በመጣበት ጊዜ ውሃ የማጠራቀም መሬት ውሃ የማጠራቀም ናቹራል እንትን አለው። ዝናብ በስፋት ሲያገኝ መሬት ውስጥ ይጠራቀማል። ባህር ዛፍ ካለ ግን ባህር ዛፉ አሁን እንደገና ስቦ ወደ ውጭ ያወጣዋል ማለት ነው እና ያንን መቀየር ያስፈልጋል። የውሃ እጥረት ማስተካከል አለበት። በአዲስ አበባ የሙቀት መጠኑ ከጊዜ ወደ ጊዜ እየጨመረ መሄዱን ለመረዳት ለደቂቃዎች መንገድ ላይ ቆሞ ታክሲ መጠበቅ አሊያም የአደባባይ በዓላትን ለማክበር በሚወጡበት ወቅት ንዳዱን መረዳት ይቻላል። በከተማዋ ውሃ ማግኘትም ሌላው ፈተና ነው። በአንዳንድ አካባቢዎች ከሳምንት ተሻግረው ውሃ እንደሚያገኙ እርሱንም እንቅልፍ አጥተው በሌሊት እንደሚቀዱ በተደጋጋሚ ነዋሪዎች ሲናገሩ ሰምተናል። እኛም እንደ ነዋሪ ተመልክተናል። የውሃ እጥረት ምክንያቱ ብዙ ሊሆን ቢችልም የከርሰ ምድር ውሃ አነስተኛ መሆን በዋነኛነት ሊጠቀስ ይችላል። ብዙ ቦታዎች ጉድጓድ ተቆፍሮ ውሃ የሚጠፋበትም ሁኔታ አለ። ይሄ ደግሞ የተፈጥሮ ሀብት በመመናመኑ የሚከሰት ነው። የአዲስ አበባ ከተማ ነዋሪ የሆኑት አቶ ወሰን ወልደ ኢየሱስ የአየር ሁኔታው ከጊዜ ወደ ጊዜ እየጨመረ በመምጣቱ ቀን ላይ መንቀሳቀስ እየከበደ ነው ይላሉ። የአየር ሁኔታውን በተመለከተ ያው አሁን ሙቀቱም አሁን ሰዓት ባለው ሁኔታ ትንሽ ሞቅ ያለ ነው። ሙቀት አለ፣ ትንሽ አስቸጋሪ ነው። አሁን ያለው የአየር ሁኔታ እየጨመረ ነው። የሙቀቱ መጠን እየጨመረ ነው የመጣው። በተለይ ፀሐይ በጣም በሚወጣበት አካባቢ ላይ በመንገድ ላይ መንቀሳቀስ ራሱ እስኪያስቸግር ድረስ አስቸጋሪ ሁኔታ ነው ያለው። እስቲ አሁን ህብረተሰቡስ እንዲህ ዛፍ የመትከል ባህሉ ያው እንግዲህ ዛፍ ነው ሁሉ ነገር በአሁኑ ሰዓትና ዛፍ የመትከል ባህሉስ ምን ይመስላል? ህብረተሰቡ ዛፍ የመትከል ባህሉ ያው ዝቅተኛ ነው። ግን ያው ዞሮ ዞሮ አሁን የአረንጓዴ አሻራ ከተጀመረ ጀምሮ ያለውን ሁኔታ እያየ ህብረተሰቡም የማገዝ ሁኔታ አለ። በተቃራኒው ደግሞ አንዳንድ ያው የአረንጓዴ አሻራውን ጥቅም ያልተገነዘቡ አንዳንድ የተተከሉ አትክልቶችን፣ ዛፎችን ያለ መንከባከብ ሁኔታ አለ። ዞሮ ዞሮ ግን አሁን ባለው ሁኔታ በአረንጓዴ አሻራ ጥሩ ነው ብዬ ነው የምገምተው። እስቲ ከተማ ውስጥ የውሃ አቅርቦት ውስጥ ምን ይመስላል? የውሃ ችግር አለ ከተማ ውስጥ? ከተማ ውስጥ የውሃ ችግር ያው ውሃ እንደ አካባቢ ሁኔታ ይለያያል። አሁን በአብዛኛው ከተማ ውስጥ የውሃ ችግር አለ ብዬ ነው የምገምተው። ለምን በሳምንት አንድ ቀን ሁለት ቀን ነው በግለሰብ ደረጃ ራሱ የሚመጣው። ያ ራሱ ያው ለሙቀቱ መጨመር አስተዋጽኦ ይኖረዋል ብዬ ገምታለሁ። ለምን አትክልቶችን፣ እጽዋቶችን ለመንከባከብ ውሃ ወሳኝ ነገር ነውና የውሃ እጥረት አስተዋጽኦ ይኖረዋል።
አዎ የከተማ ውስጥ እንግዲህ የውሃ ችግር አንዱ ምክንያት የተፈጥሮ ሀብት መጥፋት ነው። ዛፎች አለመኖርም ነው። ዛፍ ሲኖር ነው ዝናብ ሊኖር የሚችለው። ያ ዝናብ ነው ወደ መሬት ገብቶ የከርሰ ምድር ውሃ ሊገኝ የሚችለውና ከዚህ አንጻር እንደው ህብረተሰቡ የእጽዋትን በመጠበቅ በኩል ችግኝ በመትከል በኩል ህብረተሰቡ ምንድን ነው የሚጠበቀው? ህብረተሰቡ ያው እጽዋቶችን በመንከባከብ በተቻለ መጠን የአየር ሁኔታውን ለማስተካከል መጣር አለ። በህብረተሰቡ ዛፎችን ባለመቁረጥ በመንከባከብ የራሱን አስተዋጽኦ ማድረግ አለበት ብዬ ገምታለሁ። ያው መንግስትም የአረንጓዴ አሻራን ያዘጋጀውን በመከተል በማገዝ ሁኔታዎችን መስተካከል ይቻላል ብዬ ገምታለሁ። ይህን ቃለ ምልልስ ስንሰራ የተመለከተ አንድ ታዳጊ እኔም መናገር ፈልጋለሁ አለን። መቅረጸ ድምጹን አስጠጋንለት። ስሜ ዳግሜ ፍቅሩ ይባላል። የምማርበት ሊሴ ትምህርት ቤት ነው። አየር ንብረት ማለት ለረጅም ጊዜ የሚቆይ የአየር ጠባይ ነው። ለምሳሌ ክረምት፣ ጸደይ፣ መኸር እና ወይም በልግ ወይም በጋ ይባላሉ። አሁን አትክልቶችን መትከል እና መንከባከብ አለብን። አትክልቶችን ካልተከባከብን ይጠወልጋሉ፣ ይሞታሉ። ውሃ ካለጠጣናቸው ይደርቃሉ። ስለዚህ አበቦችን ወይም ዛፎችን መንከባከብ አለብን። ምንድነው ጥቅማቸው? እስቲ ዛፎች ማዕድናትና ውሃን ወደ ገንደ ለማስተላለፍ ጥቅም አላቸው። ስለዚህ ዛፎችን መንከባከብ ጥሩ ነው። ለኛ ያስፈልጋሉ። ለኛ ደግሞ የሚያስፈልጉት ለመጠለያነት ያስፈልጋሉ። ደግሞ ዛፎችን መቁረጥ አያስፈልግም። የአየር ንብረት ለውጥን ለመከላከል መጀመሪያ የግንዛቤ ለውጥ በማህበረሰቡ ዘንድ ሊፈጠር ይገባል። ብሔራዊ ፓርኮች ውስጥ ህገወጥ ሰፈራ፣ ሰደድ እሳት በመልቀቅ ህገወጥ እርሻን ለማስፋፋት መሞከር፣ ህገወጥ አደን ማካሄድ ለዕለት ጥቅም ተብሎ ቢሆንም እንዲህ ለከፋ ችግር እንደሚዳርግ ግንዛቤው ቢኖር ጥብቅ ቦታዎች ላይ በዚህ ደረጃ ጫና አይፈጠርም ነበር። አቶ ዮሴፍ ዘነበ የአዲስ አበባ የአየር ሁኔታ መለወጥ በዚህ ከቀጠለ እንደ ቆላማ አካባቢዎች የስራ ሰዓት ለውጥ መምጣቱ አይቀርም ይላሉ። እለት ከእለት አዲስ አበባ እንግዲህ እለት ተእለት እየተቀየረች ነው ያለችው። አብዛኛው የደን ምንጣሮች ሆኖ ወደ ቤት ግንባታ ውስጥ ገብታለች። አብዛኛው ዛሬ ብዙ አመት የቆዩ ዛፎች ጥላ የሆኑ ብዙ ስሮችን ይዘው ውሃዎችን ምናገኝባቸው እነሱ በረሃማነት በሚመስል መልኩ እየተስፋፋ ወቅቱን ያልጠበቁ ሙቀቶች እየተከሰቱ ነው የሚገኙት። በዚህን ሰዓት በዚህ ደረጃ ፀሐይ የማይጠበቅ ሲሆን ግን ከእለት ተዕለት ወደ በጣም ሞቃታማነትና አዲስ አበባ በፊት ከነበራት ከፍታ አንጻር ቅዝቃዜ አንጻር ወደ መቋት ሌሎች አካባቢ ተጓዳኞች ከነ አዳማ ከሌሎች አንጻር ወደዚህም ተመሳሳይ የሆነ የአየር ንብረት እየመጣ ይገኛል። እኔ በራሴ ሳየው ማለት ነውና አረንጓዴ አሻራ እንዳለው ነው። ግን ቢያንስ የነበሩትን ማስጠበቅ ቢቻል አዲስ እንምንተክላቸው ቢኖሩ ራሳቸውን ጠብቀው በዲዛይን ያሉ ነገር ቢኖሩ በፊት ደግሞ የቆዩ ጥንት የተተከሉትን እነሱን ደግሞ ተንከባክቦ የሚያዝ እንጂ ሁሉንም አጥፍተን እንደገና ወደ አዲስ ብዙ ነገር ነው ዳሜጅ የሚያደርገውና በረሃማነቱ እሱ ነውና እጅግ አሁን አብዛኛውን ጊዜ እኮ ያለ ጥላ ያለ ኮፍያ መንቀሳቀስ የሚቻልበት ደረጃ አይደለም አሁን ላይ ያለውና አብዛኛው ትልቁም ትንሹም ወይ ኮፍያ ወይ ጥላ ይዞ ነው እንጂ እንደበፊቱ ነፋሻማ ነው ለምትወጣበት አይደለምና ይሄ ነገር እያስተዋልኩ ይገኛለሁ ነው። ይሄ ሙቀታማው የአየር ሁኔታ እንደው በስራ ላይ ምን ተጽዕኖ ፈጥሯል? አብዛኛው አሁን ካየ አብዛኛው ውጪ ላይ የሚሰሩ ስራዎች እጅግ አስቸጋሪ ሆነውበታል። አብዛኛው ዳህ ስለሆነ ህብረተሰቡ ሁሉም ሰው ያው ውጪ ላይ ነውና እየሰራ ያለውና ይሄ በጣም የሚገርም ጠቋቁሮ ልጥልጥ ብሎ ነው ሁሉም እየሰራ ያለው። ምንም ያው ካልሰራ መኖር ስለማይችል ስራዎች ላይም በቃ ልክ አሁን እንዴት ነው እንደነ አፋር እነ ሶማሌ በሰዓት ይገደባሉ። ከዚህ ሰዓት በኋላ አሰሩም ከዚህ ሰዓት በኋላ አሰሩ። ምክንያቱም የሙቀት አየሩ ማለት ነውና አዲስ አበባን በዚሁ የምትቀጥል ከሆነ እንደ ተጓዳኝ ክልሎች በጣም ሞቃታማ ስለምትሆን
የምሽቱን ነው የምንጠብቀው ስራ ማለት ነው። ጠዋት ወተሰርተ የሆነ ከ7 ሰዓት ከ6 ሰዓት እስከ 9 ሰዓት ያለችው ከባድ ችግቺ 3 ሰዓቷ በጣም ከባድ ሰዓት ነችና ከቤት የማትወጣባት ሰዓት ወይም ደግሞ ከሆነ ከሾፖች የማትወጣባት ሰዓት እየሆነች ነውና እንደምታያቸው ነው ባህር ዛፎች ጥፍት ጽዶች የድሮቹ ጥፍት ብለው እንደ አዲስ ነው እየተንከባከብን ያለ ነውና ይሄ ደግሞ ለወደፊት ከ20 ዓመት ከ30 ዓመት በኋላ ነው የሚጠቅሙት አሁን ምን ተክላቸው አሁን ላይ ያለው ግን ሰው እየተጎዳ ነው ያለውና ያለው ነገር ጥሩ ሆኖ ሳለ ግን ያሉትን ማስጠበቅ ቢቻል የሚል ነገር ነውና አሁን ይሄን ለምን መጣ በትል በረሃማነቱ የደን ምንጣሮ በስቷል የቤት መስራት የፋብሪካ መስራት ስለበዛ ነው ገብቷል እነዚህን የድሮቹ ላይ ነው ፎከስ መደረግ የሌለበት በደንብ ወደ በፊቷ እንድትመለስ ማለት ነውና የደን ምንጣሮ ቢቀነስ እና ህብረተሰቡ ግንዛቤ ቢኖረውና ሞቃትነቱን ደግሞ መንግስት የተለያዩ ነገሮችን በመጠቀም ለመቀነስ ቢሞከር የሚሉ ነው። አድማጮቻችን የዛሬው ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ፕሮግራም ዳግም እስክንገናኝ ሰላሙን ሁሉ እየተመኘው የምሰናበተው የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። ሰላም።